ሰላም ሰላም፣ ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ አውቃለሁ፣ በጣም ጠፍቻለሁኝ እና ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሮ በቅንነት ስለምታደርጉ አመሰግናለሁ። ዛሬ እንግዲህ ለእናንተ ይዤ የመጣሁት ከዚህ በፊት ሰርቼ የነበረ ቪዲዮ ስለ ሰው አመለካከት የሚለው ነው። አንድ ጎበዝ እህታችን በረንዳ ከማደር ተነስታ ሊስትሮ ከመስራት ተነስታ እዚህ ላይ ደርሳ ተነስታ ራሷን አጠፋች፣ በሰው በሚናገረው ነገር ማለት ነው። እና ስለ ሰው አመለካከት፣ ስለ ሰው አስተያየት ከዚህ በፊት ቪዲዮ ሰርቻለሁ ነው። 5 ደቂቃ ነው፣ ወደኋላ ተመሳችሁ ማየት ትችላላችሁ። እና ምክንያቱንም ሰው እስከተባለ ድረስ ሰው የፈለገውን ነገር የመናገር መብት አለው። አንቺ አቀባበልሽን ነው ማስተካከል ያለብሽ እንጂ ሰው ለምን እንደዚህ አለም ብለሽ መጨነቅ የለብሽም፣ ቦታም መስጠት የለብሽም። ሰው እንደዚህ አለም ብለሽ ማለት ነው። ምክንያቱም የሰው ልጅ እስከተባለ ድረስ የሰው ልጅ እስከሆነ ድረስ ሰው ያወራል። ሰው አያወራም አይባልም። ሰው በጣም ያወራል እና መጠንቀቅ አለብን። ሰው ስላለ የሚቀየር ማንነት የለንም። ሰው ስላላለ ደግሞ የማይቀየር ማንነት የለብንም። በራሳችን ህይወት ላይ መወሰን ያለብን ራሳችን ነን። ምክንያቱም እኛ መወሰን ስንችል ነው እኛ ወስነን እኛ መተው ስንችል ነው መኖር የምንጀምረው። እና ውዶቼ አብሶ ደግሞ ቅመሞች እንደኔ ማዳም ቅመሞች ማለት ሰው እንደዚህ አለ ሰው እንደዚህ አለ ብላችሁ ማለት ምንም ነገር ሊሰማሽ አይችልም፣ ሊሰማሽ አይገባም። ምንም ነገር ሊሰማሽ አይገባም። ምክንያቱም የአረብ ሀገር ሴት እንደታወቀው ጀግና ናት። ከራሷ አልፋ ለታናናሾቿ፣ ለእናቷ፣ ለአባቷ የምታስብ የምትኖር ሴት ናት። ብዙ ልጆች አረብ ሀገር ስንመጣ ብዙ ነገር ትቶ በጣም ብዙ ልጁን ትቶ የሚመጣ አለ፣ ትዳሩን ትቶ የሚመጣ አለ፣ ህይወት ትቶ የሚመጣ አለ። በጣም ብዙ ነገር ሰው ትቶ ነውና ወደ አረብ ሀገር የሚመጣው እና ብዙ ነገር ትተን እዚህ እስከደረስን ድረስ ማለት ራስን ማጥፋት ማሰብ ለእኔ በጣም ከባድ ነው። ማለት የሆነ ሰው አሁን ከመሬት ተነስቶ በዚህ አንቺ እኮ እንዲህ ነሽ ምናምን ቢለኝ እኔ ራሴን ለማጥፋት እሞክራለሁ? ጭራሽም አላስብም እንጂ ጭራሽም አላስብም፣ ላስብም አልችልም። ምክንያቱም እኔ የምኖረው የኔ ህይወት፣ ስለኔ ህይወት መወሰን ያለብን እኔ ራሴ ነኝ እንጂ ስለኔ ህይወት እናቴ አትወስንልኝም፣ ስለኔ ህይወት አባቴ አይወስንልኝም፣ ስለኔ ህይወት እህቴ አትወስንልኝም፣ ወንድሜ አይወስንልኝም። አየሽ እዚህ ጋር ምክንያቱም ስለ ራስሽ የምትወስኚው ራስሽ ነሽ። ማንም ተነስቶ እንደዚህ ባለበት ቁጥር እሷ እንደዚህ ናት ተብሎ ማንም ሰው በሶሻል ሚዲያም ይሁን በአካልም ይሁን የሆነ ሰው ተነስቶ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት ስላለ የሚቀየር ማንነት የለም። ሰው ስላለ የሚቀየር ማንነት የለም። ማንነታችን የሚቀየረው እግዚአብሔር ስላለልን ብቻ ነው። እግዚአብሔር ለሁላችንም ፈጣሪ ሲፈጥር ሁላችንንም እኩል አድርጎ ነው የፈጠረና ማንም ከማንም የሚያንስበትም እንትን የሚልበትም ማንነት የለም። ምክንያቱም እግዚአብሔር ለሁላችንም ማንነት ሰጥቶናል። የራሳችን ማንነት አለን። ምክንያቱም የሆነ ሰው አሁን ከመሬት ተነስቶ በዚህ እኮ አንቺ እኮ እንደዚህ ነሽ፣ አንቺ እኮ የአረብ ሀገር ሴት ነሽ ቢለኝ እኔ ምንም ሊመስለኝ አይገባም። ምክንያቱም አሁን እኔ ብዙ ልጆች ማለት በፊት አውቃለሁ እና አረብ ሀገር ሲባል ምናምን በቃ እንትን ነው ይመስለት እኔ የሚመስለኝ ነበር በሰዓቱ። እና አረብ ሀገር በነገራችን ላይ አረብ ሀገር ያለች ሴት የምትመጣ ሴት በጣም ጀግና ሴት ናት። ለእኔ እኔ እንደተረዳሁት ከሆነ ማለት እኔ ገና መጥቼ በቦታው ስሆን ነው የገባኝና እንደኔ በጣም ጀግና፣ በጣም ጠንካራ እና ኩሩ ነች ለእኔ ማለት ነው። እንደኔ እንደዛ ብዬ ነው የማስበው። እና ደግሞ ሰው ስላለ የሚቀየር ማንነት የለንም። እና ወዶቼ መወሰን ስትጀምሩ መኖር ትጀምራላችሁ። ስለ ሰው መተው ስትጀምሩ መኖር
ትጀምራላችሁ እና እህታችን ነፍሷን በአጸደ ገነት ያኑርልን እና ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉልኝ ፕሊስ። ወዳችኋለሁ። በቅንነት ስለምታደርጉ ከልብ ከልብ ነው የማመሰግነው። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ